ፎርጂዱ ድሮ የምናውቀው ሴኩላር ላይ ነበረ። አየህ አሁን ግን በሃይማኖት ተቋም ውስጥ በተለይ ደግሞ በእኛ በወንጌላውያን ውስጥ ፕሮሚነንት ፊገር የሚባሉ እንደ ነጋይ ጻድቁን እኮ አይተናል። ነጋይ ጻድቁን ከፊት እያደረጉ ሌሎች ሰዎችን ከፊት እያደረጉ ተሰሚነት ተደማጭነት ያላቸውን ሰዎች በወንጌል ካውንስል ውስጥ ያሉ መሪዎችን ከፊት እያስቀመጡ የሚቸበችቡ ዲግሪ የሚቸበችቡ ማስተርስ እነዚህ ሰዎች ቀፎ ባዶ ጭንቅላታቸውን ይዘው ወደ ቤተክርስቲያን ይመጣሉ። ከዛ ቸርችን ሲበጠብጡ ለደረጃ እድገት ለደሞዝ እድገት በዛ ላይ ጉራቸው መከራ እንትናቸውን በየፕሮፋይል ፒክቸር እያደረጉ እንትኑን ጋውኑን ስቃያችንን እየበላን ያለነውና እነ ደምረውን እንዳልኩ እነዛ አንድ እዚህ ወደ ሻሽመኔ ነው ምናምን አካባቢ ያለን አውቀው እኔ ፐርሰናሊ ማውቀው ሰው ተማሪዎችን የሚያስተምር ራሱ ግን ከሱስ መውጣት ያልቻለ መጨረሻ ላይ ነጠላውን አጣፍቶ ወደ ኦርቶዶክስ የተመለሰ ሌሎችም አሉ። ዲግሪ አለኝ ማስተርስ አለኝ የሚሉ ሰዎች ከዚህ በኋላም ይበሳል። በነገራችን ላይ ይሄ እንደ ትንቢት ሳይሆን የምታየው እንደ አንድ ጥሩ ፊት ለፊቱን አይቶ እንደሚናገር ሰው እንደ አናሊስት አለ አይደለ? ልክ እንደሱ ነው አሁን ይሄንን የምናገረውና ገና ማጠብቃቸው ማትገንብታቸው ሰዎች ሁሉ ዲግሪ የያዙ ማስተርስ የያዙ ሰዎች ከፍ ያለም የትምህርት ማስረጃ የያዙ ሰዎች ወደ ተለያየ የሃይማኖት ተቋም ውስጥ ሲሄዱ እናገኛቸዋለን። መሰረታዊ ምክንያታቸው ግን ትምህርቱ ስላለወጣቸው የገቡበት ሞቲቭ እየተበላሸ ስለሆነ ከዚህም የባሰ ነገር ልናይ ስለምንችል የስነ መለኮት ኮሌጅ አካባቢ ላይ የሚሰራ እንግዲህ እኔ አላቅም ትምህርት ሚኒስትር ይመራዋል አላቅም ትምህርት ሚኒስትር ይምራው አይምራው አላቅም ግን ቆይ ትምህርት ተቋም ነው የሚመራው ካውንስል ውስጥ አለ የስነ መለኮት ኮሚሽን የሚባል አለ ለነዚህ ፈቃድ የሚሰጥ ስለዚህ አማራጭ የሚሆነው እሺም መንፈሳዊ ነገር እንዳይደረግም ሲኦሲ ፈተኑ አገልግሎት ልክ እኮ ነው ተሼ እንደሱ ቢሆን በጣም ጥሩ እኮ ነው በእውነቴን ነው የምልህ ማስተርሱን ዲግሪውን ይዞ በስነ ስርዓት አውድ ጠብቆ መስበክ የማይችሉ ሰዎችን አሁን ሲኦሲ መምጣት አለበት ቴዎሎጂ ስኩል ላይ መምጣት አለበት እንዴ ምንገርኩ ነው ይሄ ጥሩ ሐሳብ ነው አንዱ ሰባኪ የሆነ ጥቅስ ተናገረና የተናገረበት ፓርት ጠፋበት ሰምቶ መሰለኝ እና ጥሩ ቃል ነው ከዛ መግለጽ ጀመረ ከዛ ፍጥረት ከዛ ጨረሰ ወደ ኋላ መግለጽ ሲጀምር ይሄ ነገር ወዴት እየሄደ ነው አለኝ አንዴ ነው ወዳጅ ወደ ሌላ ቤተ እምነት እየሄደ ነው ወደ ኋላ ከኋላ ጀምሯልና እንዴት አገልጋዮችም ያሉበት ጉዳይ ነው ትችት አይደለም እኛ የምናቀርበው ወይንም ደግሞ ቤተ እምነትን አይደለም በተለይ ግለሰብ የትምህርት ተቋማቶቹ መታረም ካለባቸው እኛ ማጣርተን በማስረጃና በመረጃ እንመጣለን። ይሁንና ከዛው የሚወጡ ሰዎች ለደሞዝ ለክብር ፎቶአቸውን ፌስቡክ ላይ ወይ ሶሻል ሚዲያ ላይ ለመለጠፍ በጣም ተቸግረናልና ቤተ እምነቶች አሁን ሙሉ ወንጌል አላት የራሷ አላቸው እኮ ቤተ እምነቶች የራሳቸው የመጽሐፍ ቅዱስ ኮሌጅ አላቸው እስከ ማስተርስ ድረስ ይሰጣሉ። ግን እነዚህ ነገሮች ላይሰንሱን ሲሰጡ ገብተዋል ኪሳቸውን ለመሙላት መሆን የለበትም እንዴ ይሄ እኮ መንፈሳዊ ስራ እኮ ነው እግዚአብሔር ይጠይቃል እኮ ከህይወት ጋር የተገናኘ ጉዳይ ስለሆነ በዚህ ጉዳይ ላይ ቅድም ያልኩ የስነ መለኮት ኮሚሽን ካውንስሉ ላይ ተዋቅሮ ዲፓርትመንቱ አለ አክቹአሊ ምንም ፈንክሽን ሲያደርግ አላየሁትም እኔ አሁን ከካውንስሉ ውስጥ በጣም የማልስማማበትና ጣቴን እንዲህ ከምቀስርባቸው ዲፓርትመንቶች ውስጥ አንዱ የስነ መለኮት ኮሚሽን ነው። በቀጣይ እግዚአብሔር ቢረዳኝ ወደ ራሴ ወደ ዩኒቨርሳል ሚዲያም ስመጣ ቀጥታ እያንኳኳው በራቸው ላይ በየቤተ እምነቶቹ ትምህርት ቤት እየሄድኩኝ ኢንተርቪው ማድረግ አይቀርም። እምቢ ሊሉኝ አይችልም። ለምን እንደ ጋዜጠኛም ነው የምመጣው እንደ ጋዜጠኛም ነው። ስለዚህ ሚዲያ ስለሆነ በራቸውን ክፍት አድርገው ያለውን ነገር በሙሉ መታረም ያለበት ይታረም፣ መስተካከል ያለበት ይስተካከል፣ ጥሩ የሆነው ነገር ደግሞ አልፎ ይውጣና ህዝቡ ይጠቀምበት። የሚዲያም ዓላማ ይሄ ስለሆነ ስለዚህ በቀጣይ እግዚአብሔር ቢፈቅድና ብንኖር የሃይማኖት የኛን የቤተ እምነቶችን ትምህርት ቤት በር ማንኳኳቴ ስለማይቀር ከወዲሁ እንድትዘጋጁም ጭምር አደራለ ማለት ነው።